ሸክያ ምን ሆነሽ ነው? ወይ መልሽ ወፈርኩ ለምን እንደዚህ እንዳልኳችሁ ታውቃላችሁ በአሁኑ በስድስተኛ ዙር የውፍረት መቀነስ ቻሌንጅ ላይ እኔ ራሱ ከናንተ ጋር አብሬ ስለምቀላቀል እንደምታዩት በፊት ከነበረኝ ሰውነት ትንሽ ጨምሬያለሁ ነገር ግን በአሁኑ በአዲስ መልክ ከናንተ ጋር ውፍረቴን እንዴት እንደምቀንስ የዌት ጆርኒ እንዴት እንደሆነ ከኔ ጋር እኔ በምቀንስበት ወይ ለናንተም ደግሞ ተስማሚ በሆነበት መንገድ አብረን ውፍረትን እንድንቀንስ ለናንተ ለክላይንቶቼ አብሬ ከናንተ ጋር ልቀንስ መጥቻለሁ ባለፉት 5 ዙሮች ከ40 በላይ የሆኑ ክላይንቶቻችን ሰውነታቸውን ማስተካከል ችለዋል ማስተካከል ብቻ ሳይሆን ላይፍ ስታይላቸውን ቀይሯል ላይፍ ስታይላቸው ማስተካከል ስንል ከክብደት መቀነስ ባሻገር ከኛ ጋር ሲሰሩ የነበረውን ኤክሰርሳይዝ እንዲሁም ደግሞ ያመጋገብ ስነ ስርዓታቸው እንደ ላይፍ ስታይል እየቀጠሉ ይገኛሉ ታዲያ ይሄ ለነሱ ምን ጠቀማቸው ብላችሁ ከጠየቃችሁ በህይወታቸው ላይ ብዙ አይነት ለውጥ እንዳገኙ ነግረውናል እንደሚታወቀው ውፍረት መቀነስ ሰውነት ማስተካከል ብቻ ሳይሆን ከውፍረት ጋር ተያይዞ የሚመጡ በሽታዎችን እነሱንም አብሮ በማስተካከል ወይንም ደግሞ በመቀነስ ጤናማ የሆነ የሰውነት አካል ጤናማ የሆነ የህይወት አኗኗር እንዲኖረን ማድረግ ስለዚህ ይሄ ነገር ስታዩ ደግሞ እኔ አልችልም ስራ ነኝ ሙሉ ቀን ስራውዬ ደግሞ እንዴ ከናንተ ጋር ልቀላቀል ይችላልው የሚል አስተሳሰብ ከሀገር ውጪ ነኝ ኢቭን ከኢትዮጵያ ውጪ ነኝ ብላችሁ የምታስቡ ከሆነ ምንም ስጋት አይግባችሁ ምክንያቱም የኛ ፕሮግራም ነው አንደኛ ኦንላይን ላይ ነው ሁለተኛ ደግሞ ኤክሰርሳይዙ በማንኛውም ቦታ በማንኛውም ሰዓት የሚሰራ ታይም የማይመርጥ ነው ይሄ ማለት ጠዋት ከፈለጋችሁ ስራ ከመሄዳችሁ በፊት የምትሰሩት ነው አሊያም ደግሞ ከስራ ከተመለሳችሁ በኋላ ማታ ባላችሁበት በማንኛውም ቦታና በማንኛውም ሰዓት የሚሰራ ኤክሰርሳይዝን ስለምናዘጋጅ ነው ሚል ፕላንስ ብላችሁ ካሰባችሁ ደግሞ በአብዛኛው ኢትዮጵያውያን አዳፕት የሚያደርጉት እየበሉ የሚከሱበትን ፕሮግራም የምናዘጋጅላችሁ ይሄም ማለት ደግሞ የምትበሉት ምግብ ትታችሁ ሌላ አይነት ምግብ ትበላላችሁ ማለት ሳይሆን ባላችሁ ከጎናችሁ በመታገኙት ዴይ ቱ ዴይ በመተመገቡት ምግብ መርጠንላችሁ የትኛው ምግብ ከየትኛው ጋር ይሄዳል የትኛው ምግብ መቼና በየትኛው ሰዓት መመገብ አለባችሁ የሚለው ፕላን ተሰርቶ ለእናንተ በቀላሉ የሚወጣ ሚል ፕላን ነው ስለዚህ በአዲስ ዓመት 2018ን ከኔ ጋር አብራችሁ ውፍረት በመቀነስ ይሄንን የዌት ጆርኒ መቀላቀል የምትፈልጉ ከሆነ ከታች ባለው ስልክ ደውላችሁ አሁኑኑ የኛ ቤተሰብ መሆን ይችላል ነገር ግን የምንቀበለው 15 ሰው ብቻ ስለሆነ አሁኑኑ ቀድማችሁ እዚህ ጋር ባለው ስልክ በመደወል ይመዝገቡ ቀጣይም ከኔ ጋር የሚኖረውን የውፍረት መቀነስ ቻሌንጅ እዚቹ ዩቲዩብ ላይ ስለማዘጋጅላችሁ ሰብስክራይብ በማድረግ ቤተሰብ